jechoota aishoo speed gadda Itoophiyaatti jedhe keessaa waan na kolfisiise isinis akka kolfitan barbaada. Mucaan koomediyaanii addunyaa kanaati. Nama koomediidha jechuudha isinii galee. Na koomedii fi nama waan arge dinqisiifatu gowwaa ta'eeti kan inni hojjetu fakkaatee jechuudha. Bara 2018tti manii yeroo jedhanu dhageessaniitu hundi keessanii bara 2018 Itoophiyaan bara addaa qabdi barrisii bara 2018 amma jennaan baay'ee dinqisiifatee Ronaldo nama yoona Real Madrid keessa taphataara jechuudha jedhe. Ne? Tokko lammaffaa waggaa 13 jedhe. Waggaa 8 ofirraa kaasee waggaa 21 ni Amsartiin jedhe gammade. Waggaa 13 jedhe. Kan biraa immoo Ita Kiristaaniitti waamanii mucaan waa'ee amantaa isaanii hin beeku jechuudha. Hin beeku. Waamanii qeessonni gurguddoon jechuudha gaafa jarri jedhanu Ronaldo moo Messi deeggartu jedhanii gaafate. Ronaldo or Messi jedhani. Ronaldo moo Messi deeggartu jedhanii na gaafa achi gurbaadhaan waliin haasa'an immoo waa'ee asseet biratti jechuudha gaafa waliin haasa'an usii waggaa 20 meeqa gaafa siin jettu jennaan gurbaanni kan akka Itoophiyaatti bara 2018 akka faranjiitti garuu waggaanis 30tti dhiyaateera waliin jedhanii gurratti walitti gadi qabanii. Innaa baay'ee na dinqisiise wallaahi. Jecha bakka mucaan faniidha bakka waan itti dhufe bal'oodha bakka nama gammachiisee kolfee dabarfata. Namni kolfee dhiisee bakka maali daawwattoonni isaa itti bu'aaru. Haasaa keessa waa'ee Ronaldoon dhibu Ronaldo waan deeggaru jennaan. Ronaldo nama Real Madrid keessa jira jedhe. Kan araba wayin immoo isinii dabala arabni. Koronaan sii jiru jechuudha Itoophiyaatti. 2020 dhufeemti Itoophiyaa koronaan. Koronaan sii ganaa Itoophiyaa qaqqaba jechuudha ammas jette. Asmat, ara usadilin ci wadda. Don't touch me. Semañ, ma ci usadilin ma live nañ record እያደረጉብኝ ነው። ጌታ ምስክር record እያደረጉ ይሄው ነው live nañ ሰው ያደረገኝ ነው ማለት ቀረሳ ኮንቲኒቲ ነገር ግን ምን እንደርኩ እኮ ልብስ ነገር የትኛው ለብሼ ነው የሚለው ሌላ መሰራት ሁለቱም ልብስ ነው ሁለት ሲ በአንድ ልብስ ሁለት ሲ በአንድ ልብስ በማርያም ይኸው በስናት ነገሩኝና ልብስ ይሄዱታል ነው የሮማንቲክ ሲን ነበር አስራን ልታሰራኝ ነው አፍራ አንቺ ሰውቴነሽ አንቺ ተሰክራሽ ሮማንቲክ ስራ አይደል ምንድነው አንቺ ቆይና ነው ማለት ካራክተሯን አሉምሻክም ወይስ አልተዋለች ካራክተሯ ጀርባሽ ነው ወይ ችግር የለም ካራክተሯ ነው ዋህድና ለሳይሆን እንደሞ ይሄ አንዳንዴ በመሃል መጥቶ ባህል እንታይስ እኔ ደግሞ ወጣት አሳብ ቀላል እንዴ ትላንት ማርያም አስቸግራኝ ከኔ ጋር እኔ አሁን ማስፈራ አክተር ነኝ ማርያም ጠይቀት ነው የውጭ ሲን ነበርና እንደዚህ በጣም መተካከፈና ያንቺ አልጋ ላይ ነው እሺ ያስፈራል ነገር ልጅ አየሷ ጋራ ረሚ ከዛሽ ጋር ያለካት ለማቺ ሰውራ ተማከተ ምን በቅድም አንቺን ለምን እንደዚህ ተናገራለሁ ስራ እንዴ እየቀለድሽ ምናምን የሚፈልግ ልጓገጭ ማለት ነው አይደለም አንድ እሱ ሁለት ሰው ኮንትሮል ለማድረግ የሞከርኩት
ብራዘር እንዴነ ተንከባከቡት። እሺ ሸክና ልጅ አሁን ሶዳ ኧረ ስልኩን ላክልኝ ዘንቀኝ ታድዬ ታየሁ ላይ ትላንት የሮማንቲክ ሲን ነበርና የደረሰው ጦስ ነው። አንተ ልጅ ዛሬ ደረሰው እኮ ነው። አንድ ሲ አላባ ተንቀጠቀጠች፣ ዲያሎግ ጠፋባት። ፊልሙ እንዲያምር ግዴታ ምንድን ነው መሰጠት አለብኝ። ልኮንስ አሁን የውጭ ስትቀርጡ አልነገሩኝም። ሁለት ሲን አለኝ እኮ ንገሪዋ። ትመጣለች አስነሳቸው ያች ኮንቲኒቲ ንገሪው። ጋይስ በቃ እመለሳለሁ። ወዳችኋለሁ። ሰላም ነው። ጋይስ እመለሳለሁ። እሺ ውዶች ወዳችኋለሁ። በኋላ እመጣለሁ። አሾ ስፒድ ኢትዮጵያ ላይ የነበረው ጉብኝት እና ሌሎች ላይ ያደረገውን እያየው ነበረ። በተለይ ግብፅ ላይ ያደረገውን ነገር እያየው ነበር እና ግብፅ አይታችሁ ከሆነ የታዘባችሁትን በኮሜንት ላይ አሳውቁ። ገና ከመምጣቱ አዘጋጅታ ነው። በተለይ ታሪካዊ ቦታቸውን በጥንቃቄ ያለምንም ጩኸት ነው። እሱ እንኳ አንዱ ሲጮህበት ምን አለ፣ ይሄ ሂስትሪ ቦታ ነው አትጩ አሉ እና እኛ ጋር እድል መጠቀም እንችል ነበር። የአዲስ አበባ ከተማ አስተዳደር እንዲሉ ባህልና ቱሪዝም በደንብ ገና ከመምጣቱ ቱር ጋይድ አዘጋጅቶ በጥንቃቄ ሁሉን ነገር እንዲያደርግ ማድረግ ይችል ነበረ። ያንን ኦፖርቹኒቲ አልተጠቀምንበትም፣ ግን ተሰርቷል ስራ። አድዋ ድል በተለይ አድዋ ላይ የተደረገው ነገር በጣም ጥሩ ነው፣ ግን ብዙ ነገሮችን አንድ በአንድ ልክ ግብፅ እንዳሳየችው አልተደረገም። ሌላ ጊዜ ትምህርት ሊወሰድበት ይገባል። አይታችሁ ከሆነ ቪው በጣም ስቲል ካደረጋቸው ቱር ላይ የኢትዮጵያው አንደኛ። በጣም ብዙ ተመልካችም የነበረው እስካሁንም ዩቲዩቡ ላይ ገብታችሁ ብታዩ 10 ሚሊዮን በ2-3 ቀን ውስጥ የገባው በአንድ ቀን 10 ሚሊዮን የገባው በእርግጥ እና እንትን ነው። ከዛ በተረፈ እኛ የተመለከትነው ምንድነው ጩኸት ነው። በቃ መጮህ፣ ሁሉም እየተከተለው እንደ ውሻ ነው የሚጮኸው። ጥሩ ነው፣ ግን በዛ ውስጥ ልክ ሌሎች ሀገሮች እንዳደረጉት ሄሊኮፕተር ተዘጋጅቶ በደንብ ተደርጎ አዲስ አበባን እንዲሁም ደግሞ አዳማን፣ ቢሾፍቱ፣ የተለያዩ ሀገሮች እንደ ጅማ፣ ጎንደርን፣ ባህር ዳርን እነዚህን ከተሞች የኢትዮጵያ ከተሞች የሚያምሩ ከተሞች አሉ ብሎ ራሱ እንዲገረም ማድረግ ይቻላል። ግን እኛ ያደረግነው ምንድን ነው? ጥሬ ስጋ አስሞከር ነው፣ በየአይነት አስሞከር ነው፣ ቡና አስሞከር ነው፣ ምግብ በአይነቱ ቅባት ምን የበላበት በላ። ልጁ ተቅማጥ በተቅማጥ ከዛ ሄደ ተመልሶ። 2 ቀን ነው ሁሉም ሀገሮች ላይ ሲያደርግ የነበረው። እኛ ጋር ያላደረገው ሆዱን ረብሾት። ጥሬ ስጋ ለመጣ ሰው ሁሉ አይጋበዝም። ለእኛም ራሱ ብንቶ በጣም ነው ደስ የሚለው። ጥሬ ስጋ አይመከርም፣ የሚመከር ምግብ አይደለም። ግን ኢትዮጵያውያኖች ያው ኦልሬዲ የባህል ምግብ አለ። የባህል ምግብ ሊሆን አይችልም ጥሬ ስጋ ሊሆን አይችልም። እና ይሄንን ጥንቃቄ አድርጉ። የመጣ ሰው ሁሉ ጥሬ ስጋ ብላ አትበሉት፣ ምክንያቱም በሽተኛ ነው የሚሆነው። እኛ ራሱ ስንበላ ሎሚ ምናምን ከበላችሁ በኋላ ብዙ ነገር ነው የምጠጡበት። ለምን? ባክቴሪያ ለመግደል ብዙ ነገር ነው የሚጠጣው። እና ውጭ ሀገር ያለ ሰው የውጭ ሰው ደግሞ ሲመጣ አልለመደውም፣ ማብላት የለብንም እላለሁ። ግን ከዚህ ትምህርት ልንወስድ ይገባል። ሌላ ጊዜ እንደዚህ አይነት እድሎች ስናገኝ በደንብ ሀገራችንን ማስታወቅ አለብን። ሌላ ሶሻል ሚዲያ ላይ ያሉ ወጣቶች፣ ቲክታክ ተጠቃሚዎች ሀገራችን ላይ በጣም የሚያማምሩ ሪዞርቶች ተከፍተዋል። ለምን ዱባይ ላይ ሄዳችሁ ዱባይ እንደምታስተዋውቁ ታይላንድ እንደምታስተዋውቁ አይገባኝም። ብዙ ሀገራችን ላይ ብዙ የተሰሩ ስራዎች አሉ። እሱን ማስተዋወቅ መቻል አለባችሁ። ማን ያስተዋወቅ? ሚዲያው ላይ ያላችሁ እናንተ ናችሁ። እና ይህንን ነገር ማድረግ መቻል አለባችሁ እላለሁ። ዶክተር አብይ እንዲሁም ክብርት አዳነች አቤቤ የሰራችሁ ስራ በጣም አሁንም